እኔ በጣም ትገርሙኛላችሁ። በህይወታችሁ ውስጥ በጣም ብዙ እቅዶችን አቅዳችኋል። ነገር ግን አንዱንም ተግባር ላይ ሳታውሉ በራሳችሁ ተስፋ ትቆርጣላችሁ። ብዙ ነገሮችን አስባችሁ ራሳችሁ ላይ ለውጥ ማምጣት ከፈለጋችሁ የመጀመሪያው ነገር የተግባር ሰው ሁኑ። የተግባር ሰው መሆን አለባችሁ። አንድ ብላችሁ መጀመር አለባችሁ። ለውጥ የሚመጣው ከመጀመር ነው። የሆነ ቦታ መሄድ ፈልጋችሁ ከቀራችሁ መሄድ የፈለጋችሁበት ቦታ አልሄዳችሁም፣ ቀርታችኋል ማለት ነው። በጣም አብዛኞቻችን ሰውነታችን ላይ ሊሆን ይችላል፣ ህይወታችን ላይ መጨመር የምንፈልጋቸው ነገሮች፣ ማድረግ የምንፈልጋቸው ብዙ ነገሮች አሉ። ወደ ተግባር ለመቀየር ግን የከበዱን እና መጀመሪያ ራሳችሁን ሞቲቬት አድርጉ። ለውጥ የምታገኙትን ለውጥ ባገኛችሁት ለውጥ ደስተኛ የሚሆነው የመጀመሪያው አካል ለራሳችሁ ናችሁ። ማለት ከሰው አትጠብቁ። ተለውጣችኋል፣ በጣም አምሮባችኋል፣ በጣም ጥሩ ቦታ ላይ ናችሁ ምናምን የሚላችሁን ሰው አትጠብቁ። አንደኛ ያሰባችሁትን ነገር ስታደርጉ የምትደሰቱትም የምትከፉትም እራሳችሁ ናችሁ። ሰው በቃ ወይ አምሮባችኋል ሊላችሁ ነው ወይ ደግሞ አላማረባችሁም ብሎ ኔጌቲቭ የሆነ አስተያየት ሊሰጣችሁ ነውና እናንተን መጥፎ ሀሳብ ውስጥ ሊከታችሁ ነው። ከዛ ውጪ እናንተን የሚያበረታቷችሁ ሰዎች ካልሆኑ በስተቀር ምንም አይነት ህይወታችሁ ላይ የሚጨምሩላችሁ ነገር የለምና ስትጎዱ ራሳችሁ ነው የምትጎዱት። እና ጠንካራ ስትሆኑ ደግሞ ራሳችሁ ነው ጠንካራ የምትሆኑት፣ ጎበዝ የምትሆኑት። እና አንዳንድ ነገሮችን ጀምራችኋቸው ትንሽዬም ነገር ብትሆን ለውጥ ካያችሁ ትደሰታላችሁ አይደለ? በራሳችሁ ትኮራላችሁ። ለምን ከሰው ከምትጠብቁ ራሳችሁን በራሳችሁ ማስደሰት አትጀምሩም? በቃ ማለት የእውነት ምንም ለውጥ ማያመጣ ነገር የለም። የሆነ ነገር ጀምራችሁት ይነጋል፣ ይመሻል አይደለ? በጠዋት አሁን ለምሳሌ በጠዋት መነሳት ከጀመራችሁና ያ በጠዋት መነሳት እናንተን የሚጠቅማችሁ ከሆነ ጥቅሙን ደግሞ እንደዚሁ የምታዩት ራሳችሁ ላይ የምታዩት ከሆነ ለምን አትጠቀሙበትም? በዛው ልክ ደግሞ በጠዋት መነሳት አቀቷችሁ ያቃታችሁ ደግሞ ራሳችሁን እየጎዳችሁ ከሆነ ግን ደግሞ እናንተ የምታስቡት ራሳችሁን መውቀስ ብቻ፣ እኔ መነሳት አልችልም፣ እኔ እንደዚህ ማድረግ አልችልም ብላችሁ ራሳችሁን ትወቅሳላችሁ፣ ራሳችሁን ትጎዳላችሁ። እስቲ ከኔ ጋር የጠዋት መነሳት ጆርኒ አብረን እንጀምራለንና የተግባር ሰው ከሆናችሁ ማለት ነው። ዩቲዩቤን ደግሞ እየገባችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ተስፋ አልቆርጥም። 1000 ሰብስክራይበር እና 4000 ዎች ታይም ሀወር እንደማገኝ ተስፋ አደርጋለሁ። ይህንን ጉዞ አብረን እንጓዝ። ባይ